አቢ ከነዛ ህፃናት ጋር ማለት ነው እኛ የሆነ የምናወራው ነገር አለ እስከዛ እየተጫወቱ ተጠብቀን ከልጆቹ ጋር ቁም ነገር ልናወራት ነው እሷን መስማት የለብህም ልጅ ስለሆንክ ማለት ነው አዋቂ ሲያወራ ምን ግማሽ ጎን አለ ወይኔ እንኳን በዚህ ለማንኛውም ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት አንድ ቀን ግን ማለት ነው አንድ ቀን ግን እንደዚህ ሲያቅም ተሸክመው እንዳትሮጥ ተንጠልጥሎ እንዲያለ ሲሄድ ይታያል። ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ ያደርጋል። አንተ አይደለም አውሮፓ ይኖረ ማለት ነው የት ነው በእናትሽ ምን ያለ ገጠር ውስጥ እዛ ራሱ የኖረ አይመስልም። ኧረ ቀበሌ የማያውቅም ይሄ በህዝብ መኪና ጋቢና ራሱ ያስቀምጣል። ሱስ አለብን ጥቅም አለ ይሄ ሺሻ የሚስባል። ኧረ አይ የምር የሆነ ነገሩ ጌታን እዩ ዝም ብለህ ሾፍ አድርግ። እስቲ ቆይ የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ይጨንቃል። ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፔሪያንሱ ቤቴ ፎጣ አለ፣ ብርድ ልብስ አያርክ ታጥቦ አለ። ሰላም